የአድማሱ መጨረሻ በፍጹም ሊታይ አይችልም። በዚህ መካከል በድንገት አንድ ሰው ብቅ አለ። እንዴትና ከየት እንደመጣ አላውቅም። ያ ሰው ወደዚያ ታላቅ ዙፋን ሲያመራ እነዚያ ሽማግሌዎች ለእርሱ ተንበረከኩ። እርሱ ይሄዳል። ነገር ግን በመሬት ላይ በእግሩ ሲሄድ አይታየኝም። በደመና ወይም ጥላ በመሰለ ነገር ተጭኖ የሚሄድ ነው የሚመስለው። በዚህ ሁኔታ ወደ ዙፋኑ ደርሶ ተቀመጠ። እንዴት አስደናቂ ነገር መሰላችሁ! ለካ ሳላስበውና ልብ ሳልለው እኔም እርሱን በመከተል ላይ ነበርኩ። እስከ ዙፋኑ ድረስ ተከትየው ሄድኩና እግሩ ስር ተደፋው። እንግዳና ሚስጥራዊ የሆነ ስሜት ወረረኝ። ደስታ፣ ፍርሃት፣ እርካታ፣ ሰላም ተቀላቅለው ይሰሙኛል። ኤሌክትሪክ የያዘኝ ይመስል ኃይለኛ ንዝረት በሰውነቴ ተሰማኝ። ራሴን መቆጣጠር አልቻልኩም። እናም ከቁጥጥሬ ውጭ በሆነ ሁኔታ እንቀጠቀጥና በፊቱም እንዘፈዘፍ ነበር። ይህ ሚስጥራዊ ስሜት ምንድነው ስል ራሴን ጠየቅኩት። ከነዚህ ሽማግሌዎች ጋር አብሬ የሰገድኩለት ይህ ታላቅ ሰው ማን ነው? ማንነቱን ለማወቅ እችል ዘንድ አንገቴን ቀና አድርጌ ማየት አለብኝ አልኩና ኃይሌን ሰብሰብ አድርጌ ቀና ብዬ አየሁት። እግዚኦ! ምንድነው ባካችሁ የማየው? በጭራሽ ልገልጠው አልችልም። እርሱን ልገልጥባቸው የምችልባቸው ተስማሚ ቃላት በፍጹም ማግኘት ይቸግረኛል። የሚያበራ ገጽ፣ ይህስ እብነበረድ የመሰለ ነገር ምንድነው? ይህስ ውበት ምንድነው? የፊቱ ገጽታ ላስተዋለው የደከመውና የታከተው ይመስላል። ቀጭን በቀለማት ያሸበረቀ ልብስ ለብሷል። በግራ ትከሻው ላይ እንደ ደም የቀላ የአንገት ልብስ ጣል አድርጓል። ወርቃማ ፀጉሮቹ በትከሻው ላይ እንደ አጥላስ ዛፍ ተዘናፍለው በትከሻው ላይ ወርደዋል። ለምን ግን እንደዚህ አዘነ እያልኩኝ በልቤ ራሴን ጠይቅ ነበር። አይኖቹ ተከድነዋል። እጆቹ ጉልበቱ ላይ አርፈዋል። አንገቱ ዘንበል ብሏል። የሚገርመው ነገር አንዴ ካዩት በኋላ አይንን ከእርሱ መንቀል በፍጹም አይቻልም። አንድ ነገር የሚፈልግ ይመስላል። ገጽታውን ሳየው ደስተኛ አይመስልም። ፊቱ በሐዘን ተሞልቷል። ይህ ታላቅ ሰው ማን ነው እያልኩ ደጋግሜ ራሴን እጠይቅ ነበር። እንዲህ ያለ ውብ ንጉሥ አይቼ ሰምቼም አላውቅም። ይህንን ታላቅ ሰው ያሳዘነው ማን ይሆን? ብሩህ ገጹንና አስደናቂ የሆነውን አንገቱን በመመልከት ላይ ነበርኩኝ። ባየሁት ቁጥር ይበልጥ ወደ እርሱ እሳባለሁ። በተጠጋሁ ቁጥር ደግሞ ስለ እርሱ ለማወቅ ይበልጥ እጓጓለሁ። ድንገት አይኑን ገለጠና ወደ እኔ ተመለከተ። አይኖቹን በአይኖቼ ለማየት ስላልቻልኩኝ አቀርቅሬ መሬቱን ማየት ጀመርኩኝ። ኦ ጌታዬ፣ ምንድን ነው ያየሁት? እነዚህ አይኖች ምንድን ናቸው? ባየሁት ነገር የተነሳ ራሴን የምስት ወይም ደግሞ የምሞት መሰለኝ። አይኖቹ ታላላቅ ኃይለኛ ናቸው። የፀሐይ ጨረር የመሰለ ብርሃን የሚፈነጥቁ ናቸው። የአይኖቹ መቃዶች ሰፋፊና ዓለሙን በሙሉ ሊይዙ የሚቻላቸው ናቸው። ቀለማቸው እንደ ጠራ ሰማይ ወይም ደግሞ በአረንጓዴ ቀለም የተለወሰ ውሃ ይመስላል። እንደ